መንታ መንገድ ክፍል 13 ደራሲና ተራኪ ፉአድ ሙና። ሀያት ከተመረቀች በኋላ ቤተሰቦቿም የሰርጉን ነገር ቀድመው አናግረውኝ ስለነበር የዝግጅቱ ጥድፊያ ውስጥ ገባን። አዳራሽ መከራየት፣ ለጊዜው የምንኖርበት ቤት መከራየት፣ የቤት ዕቃ መገዛዛት፣ ኧረ ስንቱ ተዘርዝሮ ይቻላል። ጣጣው ብዙ ነው። ደስ የሚለው የቤት ዕቃ መገዛዛቱን ኢስራና መርየም ከኢማን ጋር ሆነው አገዙን። እኔ ቆንጆ ቤት አግኝቼ ተከራይቻለሁ። የእናቴን ጸባይ ስለማውቀው ከሀያት ጋር ብቻችንን እንድንኖር ፈለግኩ እንጂ እናቴ ከሷ ጋር እንድኖር ጠይቃኝ ነበር። ሰይዶ የአዳራሹን ነገር ጨርሷል። ያክስቴ ልጆችም በጣም አግዘውኛል። በተለይ ኢማን የሷ ሰርግ ነበር የሚመስለው። ብቻ ዋናውን ጨርሰን የጥሪ ስራዎችን ምናምን መስራት ጀመርን። የሰርግ ጣጣ ግን ብዙ ነው። ከምር እንደውም ቢቀር ያስብላል። ቀለል ያለ ድግስ ቢሆን ይሻል ነበር። ከብዙ ውጥረት በኋላ የሰርጉ ቀን ደረሰ። ይገርማል። አባዬ ኒካህ ላይ ተገኝቶ ለሰርጉ ሳይደርስ ሞተ። አንደኛ ሚዜ ሰይድ ነው። ሁለተኛና ሶስተኛ ሚዜዎቼ ያጎቶቼ ልጆች ናቸው። በሚዜዎቼ ታጅቤ ሀያትን በወጉ ከቤቷ ወሰድኳት። ሀዩ ቬሎ አምሮባታል አይገልጾም። አዳራሹ ሰርጋችንን ለማድመቅ በመጡ እድምተኞች ደምቋል። የሙሽራው ቦታ ላይ ከሚዜዎቼ ጋር ተቀምጬ ሰውን አየሁት። ይበላል፣ ይጠጣል። በጣም ደስ አለኝ። በእያንዳንዷ ጉርሻ ውስጥ ሀያትን ላይመኝ ማጣቱንና የኔ መሆኗን አብሮ የሚውጥ መሰለኝ። የሰርጉ ቀን ማታ ከሀዩዬ ጋር ሆቴል ነበር ያደርነው። ልክ ክፍላችን እንደገባን ሁለታችንም ትንሽ ደከም ብሎን ስለነበር ገላችንን ታጠብን። ትንሽ ቀለል አለን። እራት በልተን ከጨረስን በኋላ ከሀዩ ጋር የፍቅር ጨዋታው ተጀመረ። እየተሳሳምን ልብሷን ቀስ ብዬ አወለቅኩትና በጡት ማስያዣና በፓንት ብቻ አስቀረኋት። ውበቷ ሊያቀልጠኝ ምንም አልቀረውም። በጣም ታምራለች። ገላዋ ውብ ነው። ዛሬ ለኔ ብቻ የተገለጠ ማንም ያላየው ገላ። ልብሴን በዚህ ፍጥነት ማውለቅ እንደምችል እስከዚህ ቅጽበት ድረስ አላውቅም ነበር። ሀዩ እንደ ዛሬዋ ቀን የጓጓችለት ቀን ያለ አይመስለኝም። አልጋው ላይ ተጋድመን መሳሳም ጀመርን። የተቀደሰ መሳሳም ትዳር ነውና መላእክት ሳይቀር በደስታ ሳይዘምሩ አይቀሩም። ስሜቴ በጣም እየጋለ መጣ። ራሴን መቆጣጠር ከበደኝ። ሳላስበው ሀዩን በጥፊ መታኋትና የጡት ማስያዣዋን ከሰውነቷ ላይ ገንጥዬ ያነሳሁት። ሀዩ በጣም ደንግጣለች፣ ግን ከስሬ ሆና የማደርገውን ታያለች። ለመነሳት አልሞከረችም። እዛው እንደተንጋለለች በጥፊ ህመም ምክንያት ከዓይኗ እንባ እየፈሰሳት የልቤን አደረስኩ። ሀያትን ምንም ስሜቷን ሳልጠብቅ ነበር የተገናኘኋት። መረጋጋት ተሳኝ። ስሜቴ ሲገል በጥፊ መታኋት። ለምን እንደሆነ አላውቅም፣ ግን ከዚህ በፊት ራሄልን መትቻት ነበር። አሁን ትንሽ ግልጽ ሆነልኝ። አልጋ ላይ መረጋጋት አልችልም። ሀዩን ማየት በጣም አፈርኩ። ተንደርድሬ ወደ በረንዳው ወጣሁ። በረንዳው ላይ ያለው ዥዋዥዌ ወንበር ላይ ተቀምጬ ተንሰቅስቄ ያለቀስኩ። በምድር ላይ ያለውን የደስታ ጥግ ማጣጣም ካለመቻል በላይ ምንም ህመም ሊኖር አይችልም። የሚስትን ክብር መጠበቅ ካለመቻልና ስሜቷን ለማስተናገድ ብቁ ካለመሆን በላይ ከባድ መርዶ የለም። ጌታዬ ምነው ሐዘኔ በዛ።
አልቅሼ ስገባ ሀዩ አልጋ ውስጥ ገብታ ተኝታ ነበር። ፈገግ ለማለት ሞከረች። እየቀፈፈኝም ቢሆን ከአጠገቧ ሄጄ ተኛው። ደረቴ ላይ ለጥፍ ብላ ተኛች። ደረቴ ላይ ስትተኛ ብዙም እንዳልተከፋችብኝ በማሰብ በጣም ደስ አለኝ። በነጋታው ከሆቴል ወደ ተከራየነው ቤት ሄድን። ማታ ላይም ስንደግመው ስሜቴ ሲግል እጄ ጥፊ መሰንዘሩንና መድፈር በሚመስል መልኩ መገናኘቱን መተው አልቻልኩም። ሳምንት ሙሉ አየነው። ያው ነው። በሳምንቱ የስነ ልቦና ባለሙያ አማከርኩኝ። የህይወት ታሪኬን ሁሉ ከፈተሸ በኋላ ምናልባት የችግሩ መንስኤ የእናትና አባቴን ድብድብ ሳይማደጌ ሊሆን እንደሚችል ነገረኝ። የአባቴና የእናቴ ጸብ ለኔም ተረፈ። ታዲያ ለምን ጸባይ ግንኙነት ሲፈጽም ብቻ ይቀየራል? መልስ አላገኘሁለትም። ሀያት ትምህርቷን እንደመጨረሷ በተማረችበት ሙያ መስራት ትፈልጋለች። ዩኒቨርሲቲው ከፍተኛ ውጤት ስላላት መምህር እንድትሆን ሊያስቀራት ፈልጎ የነበረ ቢሆንም እሷ አልተቀበለችውም። አሁን አዲስ ሆቴል ከአዲስ አበባ ውጪ ለመክፈት አቅደናል። ሀጅራ፣ እስክንድር፣ እኔና ሀዩ ተሰባስበን ከመከርንበት በኋላ ሆቴሉን ራሄል ልንለው ወሰንን። ራሄልን የምናስታውስበት አንድ ተቋም ይሆነናል ብለን አስበናል። ለሆቴሉ ግንባታ የኛ ቤተሰብና የሀዩ ቤተሰቦች በአክሲዮን መልክ ከፍተኛውን መዋጮ አዋጣን። መሬት የከተማው መውጫ ላይ ያገኘን። የህንፃውም የዲዛይን ስራ ተጀመረ። ሀያትን በአግባቡ ልገናኛት አለመቻሌ እንደ ድሮ ፈታ ብዬ እንዳላዋራት አደረገኝ። የተገናኘኋት ጠዋት ሀፍረት ሊውጠኝ ይደርሳል። ምንም ሳላወራ ቁርሴን በልቼ ወደ ስራ ሄዳለሁ። ሀያት ግን ስሜቴን ስለተረዳችው ፈታ ልታደርገኝ ትሞክራለች። ጠዋት ወደ ስራ ሲሄድ መኪናዬ ከዓይኗ ሳይርቅ ወደ ቤት አትገባም። ልብሴ ሆና ሚስጥሬን ሸሽጋልኛለች። አንድ ቀን ከሀያት ጋር የሀዩን ወላጆች ለመጠየቅ ወደ ቤታቸው ሄድን። በልተን ጠጥተን ከተጫወትን በኋላ ልንሄድ ስንል የሀያት አባት ዱዓ ማድረግ ጀመሩ። ሁላችንም አሜን እንላለን። ከዱዓቸው በጣም ልቤን የነካው ለሀያት ታናሽ እህት መግፊራ ያደረጉት ጸሎት ነበር። እንደ አክረም ያለ እንከን አልባ ባል ስጣት ነበር ያሉት። ሀያትን አየኋት። እሷም አሚን ትላለች። ስንት እንከን እንዳለብኝ እያወቀች አሚን ማለቷ ገረመኝ። ሀዩ ጉድለቴን እስከ መች ትቋቋመው ይሆን? እየጎዳኋት እንደሆነ እየተሰማኝ ነው። ሀፍረቴ ጣራ እየነካ ሲመጣ ሀያትን እንድንፋታ ልጠይቃት ወሰንኩ። ከስራ እንደተመለስኩ ጭኖቿ ላይ ተኝቼ ጸጉሬን እየደባበሰችኝ ሀዩ፣ እኔ ከዚህ በላይ ባልጎዳሽና ባትሰቃይ ደስ ይለኛል። ልፍታሽ አልኳት። ሀዩ በአጭሩ ምላሹን ሰጠችኝ። ግንባሬን ሳመችኝና ከብዙ ጥረት በኋላ ነው ያገኘው። በግንኙነት ከሌላ ሰው ጋር በርካታ ከመኖር ካንተ ጋር ለዘላለም እንዲመኖሩን እመርጣለሁ። እኔ እታገሳለሁ። አንተ ግን ደግመህ ይህን ጥያቄ እንዳትጠይቀኝ አለችኝ። ከሀዩ ጋር አብረን መኖር ከጀመርን 5 ወራት ተቆጠሩ። ሀዩም 5 ወር ሙሉ በጥፊ የተመታች ክብሯን ባልጠበቀ መልኩ ስገናኛት ችላኛለች። ያለፉትን 5 ወራት ሌሊቱን ተነስቼ ጌታዬ መረጋጋት እንዲሰጠኝ ሳልጠይቀው ቀርቼ አላውቅም። ሀዩን ከተገናኘው በኋላ ወደ በረንዳ ሄጄ መንሰቅሰቁ የዘውትር ተግባር ሆኗል። ገንፎ ተሰጥቶ ማንኪያውን ስትቀማ በጣም ያሳዝናል። ከሀያት ጋር ስተኛ የሚፈጠረውን ነገር በተመለከተ ለማንም አልተናገርኩም ነበር። የመጨረሻ አማራጩ ግን ለሰኢድ ማማከር ነበር። እሱ መፍትሄ አያጣም። ሰኢድን ለማማከር በወሰንኩ በነጋታው ሰኢድ ወደ ቢሮዬ የማማከርህ ጉዳይ አለኝ ብሎኝ መጣ። እንደተቀመጠ ሰውየው እንደ ዳርኩህ ልድረኝ ነው አለኝ። በአላህ ሰኢድዬ፣ እኛ የቀመስነው ደስታ ልቀምሰው ነው አልኩ የተደሰትኩ ለመምሰል እየሞከርኩ። እኔ በሀዩ ደስተኛ በሆንም ሀዩን ግን እያስደሰትኩ አይደለም።
ያውም ልዛመድ ነው አለኝ ፈገግ ብሎ እያፈጠጠብኝ። ማንን? መግፊራን? አላምንም አልኩት። መግፊራ የሀያት እህት ናት። አይደለም በአንተ በኩል አክስቶች ይሰባል አለኝ። ሁለታችንም አይን ለአይን ተያይተን ሳቅንና እኩል ኢማን አለን። ኢማን ሁሌም እኛ ቤት መጣ እሱ ካለ እኔን ደክሞሃል ምናምን ብሎ ሰበብ ሰጥቶ እሱ ነበር ወደ ቤቷ የሚያደርሳት። እና አውርታችኋላ አልኩት። ሁሉም አልቋል፣ ኒካ ብቻ አለኝ እየሳቀ። ኢማን በጣም የምወዳት ያክስቴ ልጅ ናት። በጸባዩ የምተማመንበትን ጓደኛዬን ስለምታገባ ደስ አለኝ። የሱን ጉዳይ አውርተን እንደጨረስን የኔን ጉዳይ በሙሉ ነገርኩት። ሰኢድ ለኔ በጣም አዘነና አክረሜ ይሄ ነገር ድግምት ሊሆን ይችላል፣ ብዙ ሴቶች ስለሚወዱ አስነክተውም ሊሆን ይችላል አለኝ። ወደዱኝ ከተባሉት ሴቶች የቀረብኳቸው ሀያትንና ራሂልን ነው። ሁለቱም ደግሞ እኔን የሚጎዳ ነገር እንደማያደርጉ እርግጠኛ ነኝ። ቢሆንም ነገሮችን ማረጋገጡ ሳይሻል አይቀርም በሚለው በቁርአን ሕክምና ጤናዬን ልንፈትሸው ወሰንን። በነጋታው ለማንም ሳንናገር እኔና ሰኢዶ ወደ አንድ የቁርአን ሕክምና ማዕከል ሄድን። ብዙ ሰው ከኔው ጋር በተያያዘ ጉዳይ ማለትም በድግምትና በአጋንንት ተበጥብጦ ሕክምና ለማግኘት ተቀምጧል። በመሃል ከተማችን ውስጥ እንደዚህ ድግምት አሳሳቢ ጉዳይ መሆኑ አሳዘነኝ። ተራይ ሲደርስ ወደ ሕክምና ክፍሉ ገባሁ። ሰኢድም አብሮኝ ገባ። አንድ ነጭ ጀለቢያ የለበሰ ኡስታዝ ተሽከርካሪ ወንበር ላይ ተቀምጦ ችግሬን ካዳመጠኝ በኋላ ወደ ቀጣዩ ክፍል አስገባኝ። ቀጣዩ ክፍል ሙሉ ለሙሉ ምንጣፍ የተነጠፈበት ክፍል ነበር። የመኪናዬን ቁልፍ እንዲሁም ሌሎች ተያያዥ የያዝኳቸውን ነገሮች ለሰኢድ ከሰጠሁት በኋላ ሰውየው ጮክ ብሎ ቁርአን መቅራት ጀመረ። መጀመሪያ ድምፁ በጣም ያምር ነበር። ከዛም የሆነ ብስጭት ውርር አደረገኝና ድምፁ አስጠላኝ። ከዚህ በኋላ ምን እንደተፈጠረ ነቅቼ ሰኢድ እስኪነግረኝ ድረስ አላውቅም። መንታ መንገድ ክፍል 13 በዚሁ ተጠናቀቀ። ይቀጥላል። ደራሲና ተራኪ ፉአድ ሙና። Moons